ጸሎቱ በረከቱ ያሉ ምስሌነ ለዓለም ዓለም አሜን። የቅዱስ አባታችን የአቡነ እስትንፋሰ ክርስቶስ ታምር ይህ ነው። ጸሎቱና በረከቱ አገልጋዩ ገብረ ጻዲቅ በክርስቲያኑ ማህበሩ ይጠብቀው ለዘላለሙ አሜን። ኬዛ በሚባልም ደብር ሰንበትን የምትሽር ዝሙተኛ የሆነች ብዙ ኃጢአት ያለባት አንዲት ሴት ነበረች። ከድፍረቷን ብዛት የተነሳ የቀትር ጋኔን ለከፋት ልቧንም ሰወራት። የአገኘችውን ሁሉ ከሰውም እስከ እንስሳ ሁሉ ሳትለይም በጥርሷ ትነክስ ነበር። የራሷን ኩስም ሳይቀርም ትበላለች፣ ሽንቷንም ትጠጣለች። ያገኘችውንም ቆሻሻ ሁሉ በጥርሷ ትበላ ነበረ። ሰውነቷንም ጭምር እየነከሰች ትበላ ነበረ። ቤትም ታቃጥላለች። ልጆቿም እና ዘመዶቿም እያለቀሱ ባለመድኃኒቶችን ጠንቋዮችን አድኑልን ብለው ሲለምኗቸው ሊሰበስቡ ሊያድኗት አልቻሉ። ከእነርሱም መካከል አንድ ጥበበኛ ብልህ እኛ ይህንን ጋኔን እናወጣው ዘንድ አንችልም፣ ያለ አባታችን እስትንፋሰ ክርስቶስ ጸሎት በስተቀር ይህችን ሴት አትድንም አለ። ዘመዶቿም ይህንን ሰምተው አባ ብርሃነ ክርስቶስ ወደ አለበትም ወደ ቀርሜሎስ ገዳም ሄደው እጁንም ዘርግቶ ሲጸልይ አገኙት። እርሱም ሳይነጋገሩት በልቦናቸው ያለውንም በመንፈስ ቅዱስ አውቆ ለደቀ መዝሙሩ ልብሰ ክርስቶስ ከእነርሱ ጋር ሄደህ ፈቃዳቸውን የሚፈልጉትንም አድርግላቸው ብሎ አዘዘው። ይህንንም ብሎ ለደቀ መዝሙሩ መስቀሉንም መታጠቂያውንም ጭራውንም መዝገበ ጸሎቱንም ሰጠው። ዳግመኛም እነዚያ ሰዎች ይህንን ደቀ መዝሙሬ ከእናንተ ጋር ይሂድ፣ ሐሳባችሁንም ፈቃዳችሁንም ይፈጽምላችኋል አላቸው። አቡነ እስትንፋሰ ክርስቶስ አቡነ ዘበሰማያትንም ሰጥቶ ሸኛቸው። ደቀ መዝሙሩም አባ ልብሰ ክርስቶስ ጥቂት እልፍ ካሉ በኋላ ወንድሞቼ ሆይ እናንተ ሂዱ፣ በዚያው በሰፈራችሁ አካባቢ እንገናኛለን አላቸው። እነርሱም እሺ ብለው ሄዱ። ጥቂትም እልፍ ካሉ በኋላ እሱ ትንሽ ደመናን ጠርቶ ጠቅሶ በዚያ ላይ ተቀምጦ ፈጥኖ አገራቸው ደርሶ በአካባቢው ባለው ቤተ ክርስቲያን ገብቶ ሌሊቱን ከዚያ ሲጸልይ አደረ። ከስዕል በታችም ወድቆ 700 ስግደትን ሰገደ። የእመቤታችንን የእግዝእትነ ማርያም ስዕልም ብዙ ነገርን ነገረችው። በማግስቱም እነዚያ ሰዎችም የ2 ቀን ጎዳና ተጉዘው በእርሱ ካለበት ደርሰው በሰፈራቸው አካባቢ አገኝተውት በጣም አደነቁ። እያደነቁም ይዘውት ወደ ቤታቸው ሄዱ። ያችን ታማሚ ሴት ሞታ ሲቀብሯት አገኙ። ያን ጊዜ ደንግጠው አለቀሱ። ደቀ መዝሙሩ አትደንግጡ፣ ዝም በሉ አላቸውና አባ ልብሰ ክርስቶስ ጸልዮ የአባቱን የእስትንፋሰ ክርስቶስን መስቀልና መታጠቂያውን ከእስከሬኑ ላይ አስቀመጠው። ያን ጊዜ በእግዚአብሔር ኃይል ፈጥና ተነስታ በዚያች ሰንበት የሻሩ ዝሙት የሚሰሩ ኃጢአት ያለባቸው ሰዎችን ያለባቸውን ኩነኔ ያየችውን ሁሉ መከራ፣ ስቃይ በእዚያ ላሉ ሰዎች ሁሉ ነገረች። ከዚህም በኋላ በአባታችን በመዝገበ ጸሎት ጸበል አጠመቃትና በጻድቁ ጸሎት ፈጥና ተፈወሰች። ጋኔኑም ለቀቃት። ያላትንም ሀብት ሁሉ ይዛ መታ ለነዳያን መጸወተች። በኋላ ወደ አባቴ እስትንፋሰ ክርስቶስ ውሰደኝ አለችው። እሱም ይህን በትር መሪ ይሁንሽ፣ ከእኔ ጋራ በዚያው በገዳሙ እንገናኝ አላትና እንደ ልማዱ በደመና
ሄደ። እርሷም ብቻዋን ሄዳ ከዚያ ደርሳ መነኮሳት ወዳሉበትም ገዳም ገብታ እግዚአብሔርን ደስ አሰኝታ ከብዙ ዘመን በኋላ አርፋ ተድላ ደስታ ወዳለበት ገነት ገባች። የአባታችን የእስትንፋሰ ክርስቶስ ጸሎቱ በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘለዓለሙ አሜን። እግዚአብሔርን አመስግኑ። የአባታችን የቅዱስ እስትንፋሰ ክርስቶስ ጸሎትና ፍቅር በሁላችን ላይ ይደር። ቅዱስ እስትንፋሰ ክርስቶስ በዚች ምድር ላይ ከግብፅ አልመጣም፣ ከሌላ ሀገር አልመጣም። የኢትዮጵያ ጻድቅ ነው። እዚች ኢትዮጵያ ላይ ተወልዶ በዚች በደብሩ በተወለደበት ገዳም ጸሎተኛ ሆኖ ለዓለም ብርሃን አብርቶ ዛሬም በእውነት ነው የምላችሁ ቃል ኪዳን የተሰጠው ቃል ኪዳን ታላቅ ቃል ኪዳን ሆኖለት ዛሬም ስሙ እንዲጠራ ሆኗል። ክብር ምስጋና ለአምላካችን ይሁን። ይህችን ቃል ኪዳን በመጨረሻ ላይ ያገኘው ምን በማለቱ ነው? ቅድም እንደሰማችሁት በገድሉ ላይ ጌታ ሆይ በሕይወተ ሥጋ እያለሁ ድውያንን ስትፈውስልኝ ነበረ፣ ችግረኛን ስትረዳልኝ ነበረ። አልፎ ተርፎ እንዳውም በጸሎቴ ስጸልይ ጸሎት በማደርግበት ሰዓት ላይ የተኮነኑ ሰዎች በሲኦል የነበሩትን ሰዎች ነፍሳቸውን ከሲኦል ስታወጣልኝ ነበርክ። ከእንግዲህ ወዳስ ምንድነው ማደርገው? ማነው ስሜን የሚጠራው ባለው ጊዜ ስምህ በዓለም ይጠራል ብሎት ነበር። ክብር ምስጋና ለአምላካችን። ዝክርህን የዘከሩ ስምህን የጠሩ ማኅበርህን የጠጡ ሁሉንም እምርልሃለሁ ስምህንም በዓለም ያስጠሩታል ተብሎ ነበርና ዛሬ እንግዲህ ስሙን የምታስጠሩ ስሙን እያስጠራችሁ ማኅበሩን መስርታችሁ ያላችሁ የትንቢቱ መፈጸሚያ ሆናችኋል ማለት ነው። የመጥፎ ትንቢት መፈጸሚያ አያደርጋችሁ መድኃኔዓለም። የመልካም ትንቢት መልካም ትንቢት ነው። አምላካችን ወደ መጨረሻ ዘመን ልጆችህ በዓለም ይበዛሉ ብሎት ነበረ። ልጆችህ በዓለም ይበዛሉ፣ ስምን ይጠራሉ። እኔም ደግሞ ኦ አምላከ እስትንፋሰ ክርስቶስ ማረኝ ያሉትን ኃጢአቴን አስተስርኝ ያሉትን ሁሉ እምራቸዋለሁ ብሎ ቃል ኪዳን ገብቶለት ነበር ማለት ነው። ለዛ ዛሬ የመጀመሪያው በዓለም ላይ እንግዲህ እስትንፋሰ ክርስቶስ ከዛሬ 10 ዓመት በፊት አይታወቅም ነበር ማለት ቅርብ ጊዜ ነው። እናንተ ማኅበሩን መስርታችኋል። አሁን ጽላቱ በየቦታው እየገባ ነው። ካህንነቱ በጣም አማላጅነቱ እየረቀቀ እየወጣ ነው። እንግዲህ የ46 እናቶች ማኅፀን በሱ ገድል በተደገመው ውሃ እሱን ጠጥተው እሱን ተረጭተው ዛሬ የ46 ልጅ እናት ሆነዋል ማለት ነው። እነዚህ እናቶች እንግዲህ ብዙ ነገሮች አሉ እስትንፋሰ ክርስቶስ ከአምላኩ በማስታረቅ አሁን እንግዲህ ብዙዎች ይህንን ጠለፍ አድርገው ብዙዎቹ ለሌላ ለእስትንፋሰ ክርስቶስ የምንሰግድ ሊያደርጉን ይችላሉ። እስትንፋሰ ክርስቶስን እኛ የክብር ነው ምንሰጠው፣ ክብር ነው ምንሰጠው። እስትንፋሰ ክርስቶስ ደግሞ እኛን ከአምላኩ ያስታርቀናል፣ ያማልደናል። የምንሰግድና የምናምነው ግን ዘለዓለማዊ የሆነው ኢየሱስ ክርስቶስን ነው። እንኳን ደስ አላችሁ እግዚአብሔር። ሌላውን ጠርቶ ኢየሱስ ክርስቶስን ሳይጠራ የሚወርድ ሰው ጀርባው ሊጠና ይገባል። ኢየሱስ ክርስቶስ የዓለም ፈጣሪ ምንም ጥርጥር የለውም። ኢየሱስ ክርስቶስ ያድናል። እስትንፋሰ ክርስቶስ ደግሞ ያማልዳል፣ አማላጅ ነው። ከአምላኩ ለምኖ ልጅ ለሌላቸው ልጅ እንዲያገኙ አድርጓል። ጸበሉን ጠጥተው ልጅ እንዲያገኙ ሆነዋል። ልጅ አግኝተዋል። ትዳር የሌላቸው ትዳር ጠይቀው አግኝተዋል። ሥራ የሌላቸው ሥራ ጠይቀው አግኝተዋል። ማን አማልዷቸው? እስትንፋሰ ክርስቶስ። አማልደን ብለን ነው የምንጠይቀው። አማላጅ ነውና በእውነት በምልጃው ቤታችንን ይባርክልን፣ ሕይወታችንን ይባርክልን። ያስተማረን የመከረን የገሰጸን ልዑል እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔርን አመስግኑ። በጠየቅሽው ጊዜ ወይኑን እንዲመላ
አክብሮሻልና በቃና ገሊላ የሰላም እናት ሆይ ሰላም ልበልሽ። ዘመኔ ይፈጸም ሳመሰግንሽ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም። በሰላምታ ድምፅሽ መንፈስ ተመልቼ አደግድጌ ልቁም እጆቼን ዘርግቼ በአብይ ቃል ጮኬ ልመስክር በብርቱ ቅድስት ድንግል ማርያም የእግዚአብሔር እናቱ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም። ከሰማይ ሲገኝ ነው አንቺን ማወደስ ሲገለጥ ሲፈቀድ ከመንፈስ ቅዱስ ማርያም ሕይወቴ ነሽ ምክንያት ለመዳኔ ብዙ ነው ምስጢሩ አንቺን ማመስገኔ ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ስምሽን ስጠራው ድንግል ስምሽን ስጠራው ማርያም ለአንደበቴ ማር ነው ለልቤ ሰላም ስምሽን ስጠራው ማርያም